ፓርላማው ነው ስለዚህ እነዚህ ሰዎች ደግሞ የሚመሩት ሀገር ማን እንደሆኑ ዘር ትሩ ከለር እየታየ ነው ማለት ነው መሳይ በአጠቃላይ ስርዓቱ በዚህ ሰውዬ ሲገለጽ ቀደም ደጋግሜ እንዳልኩ የበሰበሰ ነው ያረጀ ነው ከዚህ በላይ የላቸውማ ከየት ያምጡ አሁን ካድሬ የሚባል የለም ፖለቲካ ድርጅት የሚባል የለም ፖሊሲ የሚባል ነገር የለም ስለዚህ የተወሰኑ በጥቅም የተሰባሰቡ ሰዎች እና አንዳንዴም በዘረኝነት ያበዱ ሰዎች የኢትዮጵያን የፖለቲካ ስልጣን ተቆጣጥረው ከዛ የሚገኘውን ጥቅምና ፍርፋሪ ያጣጣሙ የራሳቸውን የግል ህይወት የሚኖሩ ሰዎች ናቸው ስለዚህ ንግግራቸው ሁሉ ከዚህ ያለፈ ነገር ሊሆን አይችልም ራዕይ የላቸውም ፖሊሲ የላቸውም ይሄንን የሚመራና ይሄንን ሊያደርግ የሚችል ካድሬ የላቸውም ስለዚህ አሁን በተለያየ መንገድ እነዚህ ትላልቅ ጀነራሎች አንተም በተደጋጋሚ ስታረግ እንደነበረው የግል ጥቅም አግኝተዋል መሬት አግኝተዋል ብር ተሰጥተዋል ስለዚህ ይሄንን ነገር የሚያደርጉት እነሱ ለሀገር ለህዝብ ብለው ሳይሆን የራሳቸውን ወንበርና ብር ያያሰቡ ስለሆነ የሚያወሩ የተበሳጩትና ይሄን ያህልም በካድሪ ደረጃ ማውራት የፈለጉት የራሳቸውን ሁሉና ከፓርቲው ጋራ አቆራይተውታል የኢትዮጵያ ወታደር እንዳልሆኑ ያውቁታል የኢትዮጵያን ህዝብ እንደማይወክሉ አውቀዋል ስለዚህ በአጠቃላይ ከዚህ ስርዓት ጋር አብሮ የሚያበቃለት ሰራዊት እንደሆነና የኢትዮጵያ መከላከያ ሰራዊት አለመሆኑን በግልጽ በሚያሳይ ሁኔታ ካድሪ መሆናቸውን ነው የሚያሳይ ከዛም ከፍ ያልክ እንደሆነ የካድሪነት ስራን የሚሰራ ሰው ጭራሹን መጥፋቱን ነው በአማራ ክልል ያሉ ሰዎችንም እንደዚሁ በተደጋጋሚ ሲናገሩ ያቸው መሳይ እንደው ጣውሎጋው እኮ ነው የሚያወሩት እኮ በተገደው ጠመንጃ ተደቅኖባቸው የሚናገሩ ነው የሚመስሉት እና ያ ደግሞ የተናገሯት ነገር ከዛ በኋላ ፋኖ ጋር ሄዳ በትክክል ፋኖች ደግሞ ጠላት ማን ነው የትግል ስትራቴጂያችንና የትኩረት አቅጣጫችን ምንድነው የሚለው በትክክል እንዳጠኑ ስለሚያውቁ በሚናገሯት ነገር ሁሉ ዋጋ እንደሚከፍል ያንዳንዱ ካድሬ ያውቃል ስለዚህ በአሁኑ ጊዜ ደፍሮ የአብይ መንግስት ዲፈንድ ለማድረግና ይሄንን መንግስት ወክሎ ኮሙኒኬት ለማድረግ ማንንም ሰው አቅም የለውም ስለዚህ ያሉት ወታደር በጥቅም የተገዙ ጀነራሎችና ወታደሮች ናቸው ሱነር ወላተር ደግሞ ታች ያለውም እየከዳ ነው እየሄደ ነው ራቁታቸውን ቀርተው ብቻቸው እንደሚቀሩ ምንም አልጠራጠርም መሳይ በዚህ ጉዳይ ጀነራል ቃል እንግዲህ ያንዳንዱ ጀነራሉ በተናገሩት ላይ መልስ መስጠት በርግጥ እጅግ አስቸጋሪ ነው አንድም እውነት የሌለበት ስለሆነ የትኛውን አንስቶ ለየትኛው አስተያየትን መስጠት እንደሚቻልም ግራ የሚያጋባ ነው ለማንኛውም የአማራ ክልል እንደው ነካክተዋል የአማራ ክልል በምን ቁመናው ነው ክልሉን ማስተዳደር ችሎ ነው የሳምንት የጊዜ ገደብ አስቀምጦ መሳሪያ መልሱ አስቀምጡና ወደ ሰላማዊ ህይወታችሁ ተመለሱ ከዛ በኋላ ግን ማንንም በማዳግም እርምጃ እንወስድበታለን የሚል መግለጫ ለመስጠት የሚያስችል ምን ቁመና ኖሮት ነው አሁን ምን ሰማው ነገር አለ የትኛውም ከ5 ኪሎ ሜትር ከከተሞች ባሻገር መንቀሳቀስ ማይችል መከላከያ ሰራዊት ነው በ17 እና 20 አጃቢ ነው ራሱ ማን ነው ፕሬዝዳንቱ የሚታጀበው በእንደዚህ አይነት ሁኔታ የሚንቀሳቀስ ወዲ ወዳ ማለት የማይችል ሰው እንዲህ አይነት ጥሪ ለማድረግ ከምን የመነጨ ነው ብለህ ታምናለህ እንግዲህ እነዚህ ሰዎች የራሳቸው ህሉና ያላቸው ሰዎች አይደሉም መሳይ በግልጽ ስንነጋገር ከዚህ ከ4 ኪሎ ቤተ መንግስት የሚሰጣቸው ነገር በተግሳጽና በቁጣ ይሄን ለምን አታረግም ምንድነው የምትሰራው አንዳንድ ጀነራሎችም እኮ የእናንተን ስራኛ እየሰራን ለምን ኃላፊነታችሁን ተቀብላችሁ አትሰሩም የሚል ተግሳጽና ቁንጥጫ አለባቸው እነዚህ እኮ ቅጥረኛ ሰራተኞች ናቸው ደሞዝተኛ ናቸው የራሳቸው ህልምና ራዕይ የመንግስትነት ስልጣን የህዝብ ውክልና የላቸውም ስለዚህ ለዛ ለቀጠራቸው አካል አንድ አይነት ነገር ማድረግ ስላለባቸው የሚያረጉት ነገር ሁሉ ከዛ የመነጨ ነው እና አሁን እኮ ይሄንን መግለጫ ካየው በአጠቃላይ ይሄ ጥያቄ ህዝባዊ አይደለም ህዝብም ያነሳው ነገር ሳይሆን ተራ ጎረምሶች ወይም ደግሞ ባለጌዎች ያደረጉት ነገር ነው እና ምረት አድርገንላችኋል በዚህ ደረጃ የሚል ነገር ነው እንደው በራሳቸው በካድሬዎች እንኳን ብትወስደው እኮ አሁን ይሄንን ስርዓት ተቃውመው ሲኒየር የነበሩት የባዴን ካድሬዎች አሁን የሉም እንደ ድርጅት እንኳን ተታስበው ከዚህ ስርዓት ጋር የሉም ብቻ ሳይሆን ተቃውመዋል አሁን እነላቀን እነ ዮሐንስ ቦያለውን እነ አብርሃም የመሳሰሉት እነ ጸጋራጌ እናቶ ገዱ አንዳርጋቸው
ዩኔሚስ ትላልቅ የነበሩት የዚህ ድርጅት መሪ የነበሩት ሰዎች የሉ እነዛም ደግሞ ሳያልቁ ከዛ በኋላ ቴክኖክራት ተብለው ደግሞ በዶክተር ይልቃል በሚባሉት ሰው የሆነ ቡድን መጣ ያም አልችል ብሎ ሄደ መጨረሻ ላይ ደግሞ አሁን እንደምንም ብሎ ደግሞ ተጠጋግኖ ስልጣን የሚፈልጉና ኮት መቀየር የሚፈልጉ ሰዎች ተብለው የተወሰኑ ሰዎች መጡ እና ድርጅታቸው ራሱ በምን ያህል ደረጃ እንደወረደ ይው ራስ ዝም ብለህ እንትን በለውና የተሸመቀቀ ድርጅት ነው ሁሉ ጊዜም ቢሆን ፕሮፓጋንዳ አንድ መንግስት ልሳኑ እስከሚዘጋ ድረስና ያቺ ፕሮፓጋንዳ ማሽን እስካልጠፋች ድረስ የሚሉት ነገር አያጡም ግን ያ የሚሉት ፕሮፓጋንዳ ህዝቡን ለማሳሳት ትግሉን ለመቀልበስ ወይም ደግሞ ዓለም አቀፍ ማህበረሰቡን ለማሳሳት ምን ያህል ጉልበት አለው ብለህ ያልክ እንደሆነ ከተናገሩት በኋላ እነሱም ራሳቸውም ላለመስማት እንደው በደብረ ብርሃን ብርድ ልብስ ተጠቅልለው የሚተዩ ነው ይመስለኝ ራሳቸው ቤተሰባቸውም ስለሚስቅባቸው ማለት ነው መሳይ እንግዲህ ወደ ወቅታዊው የአማራ ህዝብ ተጋድሎ እንዲደስ ምን ደረጃ ላይ ነው ያለው ትግሉ አሁን የተለያዩ የፋኖ አመራሮችንም ስናናጋግር ወቅቱም የመኸር ወቅት ስለሆነ እህል መሰብሰብ ወደ ማጠናቀቁም እየመጡ ነው በአንዳንድ ቦታ ላይ ከፍተኛ የሆነ ስልጠናም እየተካሄደ ነው በሌላ በኩል ደግሞ ማደራጀቱ ወደ አንድ እዝ ለመምጣት የሚደረገው እንቅስቃሴም መልክ ይዟል ነው የሚባለው በአንጻሩም አንዳንድ ቦታዎችን እስካሁንም እያስተዳደሩ የሚገኙባቸው የዞን የወረዳ አካባቢዎችም እንዳሉ መጠቀስ የሚገባው ነው እንደው ትግሉ ምን ደረጃ ላይ ነው ያለው ኢንጂነር ሊቃል አይ ትግሉ በእውነቱ በጣም እየረጋ ሴትል እያደረገ አመራር እያወጣ መናበብ እየታየበት በቁጭትና በልህ ስርዓቱን አፈርድሜ እናበላዋለን የሚለው የወጣቶች እልህና ወኔ የነበረው ትግል የበለጠ እየረጋ ስትራቴጃይዝድ እየሆነ የተለያዩ የሚመለከታቸው አካላት እየተናበቡ የመረጃ የመዋቅር የሎጂስቲክ የኦፕሬሽን እና አጠቃላይ የግራንድ ስትራቴጂ በክልሉ ውስጥ ያለውን ከክልሉ ውጭ ያለውን አጠቃላይ የኢትዮጵያን የቀጠናውንም በተመለከተ ትግላቸውን ስትራቴጃይዝድ እያደረጉ መልክ እያስያዙት የበለጠ ከችኮላና አንድ ኦፕሬሽን ከመፈጸም ባለፈ ትግሉን የበለጠ በተጠናከረ ሁኔታና በተጠና ሁኔታ እየመሩትና እየተደራጁ ሶሊዲፋይ የሆኑ መልክ እየያዘ እንደመጣ በብዙ በማያቸው መረጃዎች ማየት ይችላል ይሄን ደግሞ ለናንተም በሚዲያ በሚታይ መልኩ የህዝብ ግንኙነት ስራ በሚሰሩበት ጊዜ ኦፕሬሽን አፈጻጸማቸው የትኩረት አቅጣጫቸው እነዚህ ነገሮች ስታያቸው በብስጭት ይሄንን መንግስት አፈርድሜ እናበላዋለን ከሚለው ሞራል አልፎ ያ ወኔ በቪዥን በስትራቴጂ በታክቲክና በኦፕሬሽን እየተመራ መሆኑን በሚያሳይ ሁኔታና ይሄ የያዙት ኮስ ትልቅ ስለሆነ ትልቅ የሆነ የህዝብ ድጋፍ እያገኘ የዓለም አቀፍ ትኩረትም እያገኘ በጎጃም በጎንደር በወሎ በሸዋ ያሉት የፋኖ አመራሮች የራሳቸውን ሰፋፊ ኃይሎችና እዞች እየመሰረቱ እንደዚሁም የሚያስፈልጋቸውን ግብአት በሚያገኙበት ሁኔታ እያስተባበሩ የመረጃ ልውውጥ እያደረጉ እነዚህ ነገሮች ወታደራዊ ኢንተለጀንሲም እያገኙ በፍጥነት የመከላከያ ሰራዊት የሚከዳበትን ነገር ከዛ ሲመጣ የሚያስፈቱበትን ነገር ታጋዮች እነዚህ ነገሮች እንደው በማሳያ ባሳይ ማለት ነው ታጋዮች የታጎሩባቸውን እስር ቤቶች ኦፕሬሽን በፍጥነትና በትንሽ መስዋዕትነት እንዴት እንደሚያስለቅቁ በትንሽ ኃይል ትልቅ ኃይል የሆነውን መከላከያን እንዴት አድርገው ካውንተር ኦፌንስ ፈጥረው ይሄ ጸረ ማጥቃት ብለው እነሱ ሊያጠቁ ባደረጉ ጊዜ ግንኙነት መስመሮችን ምኖችን መመሪያ አውጥተው ሌላው ህዝብ እንቅስቃሴ እንዳያደርግ አድርገው የመንግስትን የማጥቃት ኃይል በምን ደረጃ መመከትና መግታት እንደቻሉ በደንብ ስታየው እውነቱን ለመናገር እኛ ወታደር ያልሆን ሰዎች ሁሉ በሂደት የወታደራዊ ትምህርት ዝንባሌና ፍላጎት እንዲያድርብንና የነሱን ነገሮች ለመከታተል ኩሪየስ እንድንሆን አድርጎናልና በጣም በጥሩ ሁኔታ እያደገ ነው መሳይ በዚህ ሂደት ውስጥ መስተካከል ያለባቸው በአንድ ትግል ውስጥ ደካማና ጠንካራ ጎኖች መኖራቸውን እኔ ረስቻ አይደለም የፕሮፓጋንዳ ሰው አይደለም እውነቱን ለመናገር ግን እነዛን የያዙበትን ደረጃና ሂደት ሳይ ድክመቶቻቸውን ይገመግማሉ ጥንካሬያቸውን ያያሉ ሲቹዌሽናል አዌርነስ አላቸው እንደነ አብይ ዝም ብለው በሰማይ ላይ በዳመና የሚኖሩ ሰዎች አይደሉም አቅማቸውን ያውቃሉ የሚከተሉትን የትግል ስልት ያውቃሉ መዳረሻቸውን ያውቃሉ
ህዝብን እንዴት ከጎናቸው ማሰለፍ እንዳለባቸው ያውቃሉ። እነዚህ ነገሮች ደግሞ በህዝብ ግንኙነታቸው በተለያየ መንገድ በመናገኛቸው ሰነዶቻቸው አይተናል እና ጥሩ ሂደት እየሄዱ ነው። መልካም ነገር ነው ብዬ ነው ማየው። መሳይ ሰሞኑን የብሔራዊ ተሃድሶ ኮሚሽነር አምባሳደር ተሾመ ቶጋ የሰጡት